አንድ ሰው የሚጥለው ጊዜ ሳይሆን እምነቱ እንደሆነ ታውቃላችሁ። ጊዜ ያነሳል፣ ጊዜ ይጥላል እንባላለን። ግን ጊዜ አያነሳም፣ ጊዜ አይጥልም። እምነት ነው የሚያነሳው፣ እምነት ነው የሚጥለው። አዶናይ እዚህ ደረጃ የደረሰው በእምነቱ ምክንያት ነው። አዶናይ የሚወድቅ ከሆነ ደግሞ በእምነቱ ምክንያት ነው። ብዙዎቻችን ይህ እምነት አለን። እኔ ጊዜ ነው የሚያነሳኝ። ጊዜ የሚያነሳን ከሆነ ጊዜም ይጥለናል። እምነት የሚያነሳ ከሆነ ግን እምነትም ይጥለናል ማለት ነው። ለዛም ነው የምናምነውን ነገር መጠንቀቅ ያለብን። አብዛኛው ሰው ምክር ሲሰጠን ከእምነቱ ተነስቶ ነው። ገባችሁ? ካለው ፍርሃት ተነስቶ ነው። ካለው አስተሳሰብ ተነስቶ ነው። ያ ሰው አለባበሱን አይታችሁ፣ ያለው ገንዘብ፣ ያለው እድሜ አይታችሁ እሱን ሰው አይናችሁ ጨፍናችሁ የምትሰሙት ከሆነ የተናገረውን ነገር አምናችሁ ተቀብላችሁ የምትኖሩት ከሆነ የሱ እውነታ የእናንተም እውነታ ይሆናል ማለት ነው። የሱ ፍርሃት የእናንተም ፍርሃት ይሆናል ማለት ነው። ገባችሁ? ስለዚህ ሁሉም ሰው በጭፍን አትመኑ። ልንገራችሁ፣ በጭፍን አትመኑ። ምክንያቱም እምነታችሁ ነው የእናንተ ህይወት የሚቀይረው። እምነታችሁ እንደ ዘበኛ መጠበቅ ጀምሩ። እውነቴን ነው የምላችሁ። ተፈጥሮ የማያቅ ተሰርቶ የማያቅ ነገር መስራት ከፈለጋችሁ ከብዙ ሰዎች እምነት ተቃራኒ ትሆናላችሁ። ምክንያቱም ተደርጎ አይታወቅማ። ተከሄዶበት የማያቅ መንገድ እየሄዳችሁ ነው ያላችሁት። አብዛኛው ሰው የሚሄድበት መንገድ ደግሞ የታወቀ ነው። አብዛኛው ሰው ምክሩ ይመሳሰልባቸዋል። ተመሳሳይ ምክር አላቸው ብዙዎቻቸው፣ ግን አያስተውሉትም፣ ልብ አይሉትም። በግሩፕ ያመኑት እምነት አለ፣ የፍርሃት እምነት። እሱ እምነት ደግሞ 10 ለ1 ሊያካፍሏችሁ ይሞክራሉ። እናንተ ደግሞ አንድ ናችሁ። ገባችሁ? ከ10 ሰው ጋር መፋለም አትችሉም። ምክንያቱም እነሱ 10 ሰዎች በዛ የፍርሃት እምነት ካመኑ እኔ ለምንድነው ማላምነው? እነሱ ናቸው ትክክል ብላችሁ ታስባላችሁ፣ ግን አይደሉም። ለምን 1000 100,000 አይሆኑም? የእናንተ እምነት ደግሞ በሚሊዮኖች መቀየር ይችላል። አንድ ሰው የሚሊዮን ሰው አይምሮ መቀየር ይችላል። ማመን አለባችሁ። እነዚህ ሚሊዮን ሰዎች እምነታቸው ወደ እናንተ እንዲያጋሯችሁ ከፈቀዳችሁ እንደነዛ ሚሊዮን ሰዎች ትሆናላችሁ ማለት ነው። ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ። ማርያምን ነው የምላችሁ። የድሮ ታሪካችሁ ያሁኑ ሀቃችሁ ይሆናል። የድሮ ታሪክ ያመንክ ነኝ ነበርኩ ከዚህ ነው የመጣሁት፣ ከዚህ ነው የተወለድኩት፣ እዚህ ሰፈር ነው ያደግኩት፣ ጫማ ሂለን የለበስኩት፣ ቤተሰቦች እንደዚህ ናቸው የሚለው ታሪክ ማለት ነው ካልከዳ አዲስ እውነታ መፍጠር አትችልም። አዲስ ታሪክ ለመፍጠር የድሮ ታሪክ መክዳት እባብ ማለት ነው። ቆዳው ይቀይር የለ እኛም ታሪካችን መቀየር አለብን። ማንነትህ ካልቀየርክ ዓለምህ አይቀየርም። ልንገራችሁ፣ ዓለምህ አይቀየርም። ስለዚህ ራሳችሁ በድሮ ታሪካችሁ መወከል አቁሙ። አንዳንዶቻችሁ በጣም በብዙ ሰዎች ተተርባችኋል። ቆንጆ እንዳልሆናችሁ ተነግራችኋል። ደሃ እንደሆናችሁ ወይም ደግሞ በቃ ላይ አስተዳደጋችሁ በችግር እንደሆነ ታውቃላችሁ ጠንቅቃችሁ ማለት ነው። ግን ታሪካችሁ መክዳት የማትችሉ ከሆነ አዲሱ ታሪክ መፍጠር አትችሉም። ክዱት። ታሪካችሁ ክዱ። ታሪካችሁ ከዳችሁ ማለት ሰዎች ከዳችሁ ማለት አይደለም። ታሪካችሁ ከዳችሁ ማለት ራሳችሁን ከዳችሁ ማለት አይደለም። የከዳችሁ ታሪኩን ነው። ያ ታሪክ እየጠቀማችሁ ካልሆነ በአጠቃላይ ክዱት። ቆንጆ አይደለሁኝም የሚል ታሪክ ከነበራችሁ ቆንጆ ነኝ የሚል አዲስ ታሪክ መገንባት ይኖርባችኋል። ለምን? ቁንጅና በታሪክ በአዲሱ ታሪክ ነው የሚገነባው። በአዲሱ እምነታችሁ ነው የሚገነባው። ቁንጅና እምነት ነው። ልንገራችሁ፣ ቁንጅና እምነት ነው። እምነቱ ሲመጣ ከዛ ስራ ይከተላል። ሳትወዱ ነው የምላችሁ። ሰውነታችሁ በራሱ ይስተካከላል። ስፖርት እንድትሰሩም ይነግራችኋል። ሰውነታችሁ አይምሯችሁ ያሳምናችኋል። ሳትወዱ ወደ ጂም ትገባላችሁ። ሳትወዱ ያ መጀመር ያስፈራችሁ ቢዝነስ ትጀምሩታላችሁ። ለምን? እምነታችሁ አስተካክላችሁታላ። እመኑኝ። ታሪካችሁ ክዱ። የማይጠቅማችሁ ታሪክ የማይጠቅማችሁ እምነት ካለ በአጠቃላይ መክዳትን ተለማመዱ። 100% መክዳት ስትችሉ 100% አዲሱ ታሪክ ተገንብቷል ማለት ነው። 100% ደግሞ ይህ ዓለም አዲሱ ህይወታችሁ ያንጸባርቅላችኋል። የት እንደነበርኩ ማወቅ ከፈለጋችሁ ቀጣይ የሚለቀቁ ቪዲዮዎች የዩቲዩብ ቪዲዮዎች ባላችሁ ስብዕና ባላችሁ ብቃት ሳይሆን ባላችሁ አይምሮ ነው አይደል እንዴ? ናት ባላችሁ አይምሮ ነው ያላችሁ አይምሮ 100% ያላችሁ አይምሮ ዝቅተኛ ከሆነ ጠባብ ከሆነ በዛ ጠባብ አይምሮ ይለኳችኋል። ህልማችሁ ለትንሽ ሰው ስትናገሩ ማለት ነው ያ ሰው በትንሽነቱ ይለካችሁና ማለት ነው ትንሽ አድርጎ አይቶ ተረጋጋ፣ ቀስ በል፣ ካይኑጣ ድን ማለት ነው እንደዚህ መሆን ነው ምናምን። ብሮ እኔ እሰራለሁ፣ በራሴ እተማመናለሁ። ህልሜ ትልቅ ነው። ምክንያቱም አውቀዋለሁ አንድ ሚሊዮነርና አንድ ቢሊዮነር ሚሊያያቸው የአይምሮአቸው ስፋት እንደሆነ። በቃ ዳስ ያ ሚሊዮነር ከዛ ቢሊዮነር ጠበብ ያለ አይምሮ እንትን አለው። ገባችሁ? የአይምሮ ስፋት ጥበት ምን ማለት ነው? ምኞትህ ማየት ነው። ምንድነው የምትመኘው? እኔ የምመኘው ትልቅ ነገር ነው። ትልቅ ነገር ነው። ገባችሁ አይደለ? እኔ ዝም ብዬ ሄጄ በግ ልግዛ አልልም። በግ አይደለም የምገዛው። ገባችሁ? 100 በሬዎች እገዛለሁ እላለሁ። 1000 በሬዎች እገዛለሁ እላለሁ። ለምንድነው ለአንድ በግ ብዬ የምሰራው? 100,000 በሬዎች እገዛለሁ። የታባቱ አላማችሁ ያን ያህል ከፍ ካላለ ከፍ አትሉም።
ገባችሁ? በአላማችሁ ደረጃ ነው የምትኖሩት። እወቁት። ይሄ ወዳችኋለሁ። ቻው። ጓደኞቻቸው ጋር ሆነው እናንተን ያሟቸዋል፣ ይተርቧቸዋል፣ ይስቅቧቸዋል። ሶስተኛ ምንቀኛ ይሆናሉ፣ ቀናተኛ ይሆናሉ። ምንቀኛና ቀናተኛ ይሆናሉ። አራተኛ ምን እንደሚሆኑ ታውቃላችሁ? መካሪ ይሆናሉ። እውነቴን ነው የምላችሁ። አምስተኛ ደግሞ መቀላቀል ይፈልጋሉ። አጨብጫቢ ይሆናሉ። ልንገራችሁ። ስለዚህ እንዳትሰሙ። ስግጥ ብለህ ስራ ወንድም አለም። ይህ የታወቀ ነገር ነው። ወደ ስኬት ማሚያ ለመድረስ ማለፍ ያሉብህ 5 ህጎች፣ ነገሮች እነዚህ ናቸው። ስለዚህ እለፋቸው። ተራቢ ይመጣል፣ ቀናተኛ ይመጣል፣ አወዳዳቂ ይመጣል፣ መካሪ ይመጣል። አደገኛው ባይዘው መካሪው እንደሆነ ማወቅ አለባችሁ። መካሪውን ካለፍከው እንደ ትንሽ አይቶ በትንሽነቱ ሲመክርህ እሱ ትንሽነት ምንም ሳይመስልህ አልፈ ሰርተ ስትለወጥ ሲያይክ ያ መካሪ አንተ አጨብጫቢና ተመካሪ መሆኑ አይቀርም። ልፋ፣ ስራ። ግን እመን። መጀመሪያ መልፋትና መስራት ብቻ ምንም ለውጥ አያመጣልህም ካላመን። አይምሮ ሰፋ አድርገውና የምትፈልገው ነገር ምንድነው ሰፋ አድርገው። አንድ ባጃጅ ገዛለሁ ብለህ ምኞቱ እሷ ብቻ ላይ ከምታቆም ትልቅ አድርገው ከባጃጅ በላይ ከመኪኖች በላይ ይሁን። እውነቴን ነው የምላችሁ። ያ ምኞት የማያስፈራችሁ ከሆነ ተሳስታችኋል። ወዳችኋለሁ።